እንግዲህ ወጣቶች ያው ዛሬ እንዳሳየዋችሁ ቆንጆ ነገሮች እያሳየዋችሁ እገኛለሁ ማለት ነው። እንግዲህ ዓለም አሁን እየተቀየረች ትገኛለች። ሁሉ ነገር በአርቲፊሻል ኢንተለጀንስ እየተተካ ይገኛል ማለት ነው። ኢዚ ዌይ በሆነ መልኩ ስራችንን ፐርፎርም እንድናደርግ የሚረዱን አዳዲስ ኢኖቬሽኖች እንግዲህ ኢመርጅ እየተደረጉ ይገኛሉ ማለት ነው። እንግዲህ ሁላችንም ራሳችን በዚህ አርቲፊሻል ኢንተለጀንስ ስለ ፕሮምፕት ስፔሻሊ ባለፈው በሰራሁላችሁ ራሳችንን ማበልጸግ ይኖርብናል ማለት ነው። ከጊዜው ጋር አብረን ለመሄድ ማለት ነው። ቢካዝ አሁን ያለንበት ላይፍ በጣም ቻሌንጂንግ የሚያደርገንና አብረን ካልሄድን በጣም የምንቸገርበት ሰዓት ስለሆነ ማለት ነው። በዛውም ልክ ስለ ቴክኖሎጂ ሙሉ መረጃ ካለን ሙሉ አንደርስታንዲንግ ካለን ያለውን ኢምፓክት ያለውን ቤኔፊት ማወቅ እንችላለን ማለት ነው። ስለዚህ ሁላችንም ስለ አርቲፊሻል ኢንተለጀንስ ስለ አዳዲስ ቴክኖሎጂዎች ማወቅ ይኖርብናል ማለት ነው። ሁላችንም ማለት ነው። ትንሽ ትልቅ የለውም። አሁን ባለንበት ዘመን ያለ ቴክኖሎጂ አንድ እርምጃም መራመድ አንችልም። በጣም ከባድ ነው ማለት ነው። እንግዲህ ደስ የሚል ቆይታ እያሳለፉ ይገኛለሁ። አዳዲስ ፈጠራዎችን እያየው ደስ እያለኝ ይገኛለሁ ማለት ነው። እናንተም ይህን ቦታ ማየት ከፈለጋችሁ ሜንሽን አድርጉልኝ፣ ቦታው ድረስ እያችሁ እሄዳለሁ ማለት ነው። እንደሚታወቀው እዚህ ጋም አንዳንድ እንትኖች አሉ፣ ቪው አለ። ስለ ኤርዝ ሮቴሽን የሚያሳየን ሬክታንግል ፎርማት ያለው ፊቸር አለ ማለት ነው። ወደ ኋላ ስመልሳችሁ ማለት ነው አይ ቲንክ ይታያችኋል ብዬ አስባለሁኝ። እዚህ ላይ የሚታየን ሮቴት የምታደርግ የኤርዝ ፎርማት ያላት ፊቸር አለች ማለት ነው። እንግዲህ ቪዲዮውን ሪከርድ ሳደርግ እኔ በራሴ ስለሆነ ሪከርድ እያደረግኩ ያለሁት ትንሽ ላይ ይታያችሁ ይችላል ማለት ነው። አሁን አይ ቲንክ ይታያችኋል ብዬ አስባለሁኝ። ስለዚህ በስልኬ እየቀረጽኩ ስለሆነ አለፍ እያልኩ ነው የማሳያችሁ። የዓለም አየር ሁኔታን የሚያሳይ ግራፊክስ ነው እዚህ ጋር የምናየው። ከፍ ስንል ደግሞ ስለ ግሎባል ዋርሚንግ ይሆናል ማለት ነው። አሚን ግሎባል ዋርሚንግ ይሆናል ማለት ነው። እንደምታዩት ፊቸሩ ላይ ደስ የሚል ቪው አለው። እንደምታዩት ቦታው በጣም ጸዴ የሆነ ቆንጆ የሆነ ነው። አዳዲስ ኢኖቬሽኖች፣ ቴክኖሎጂዎች፣ ግብአቶች የተሟሉበት ነው። ትውልድ ይህንን ማየት ይኖርበታል። ስለ ጤና፣ ስለ አግሪካልቸር፣ ስለ ዋተር ሪሶርስ፣ ስለ ዲስራፕሽን ኦፍ ኢኮሲስተም ኤንድ ባዮዳይቨርሲቲ እና ብዙ አይነት ፈጠራዎች አሉ። ደስ እያለኝ ይገኛለሁ። ሁላችሁም እዚህ ቦታ መጥታችሁ ማየት ትችላላችሁ።